እስራኤልን ከግብፅ አወጣው። በነብይ እጅ ጠበቀው። በነብይ እጅ ምን በለው ጠበቀ። አያችሁ የነቢያት አኖይንቲንግ ፕሮቴክት የማድረግ አቅም ነው። አሁን እቺ ሴትዮ እኔ የለሁም መታ ወንበር ላይ ተቀመጥኩ አለኝ አቃጠለኝ አለች። አሁን ይሄ ጉዝ ምን ያቃጠለ ብዙ ጊዜ እናገራለሁ። እዚህ ቤተ ክርስቲያን ውስጥ የተከፈተ የነቢያት ዓለም አለ። ማንም ሰው ቢመጣ ያንን ኮኔክት አድርጎ መሄድ ይችላል። አንዴ ፎቶውን አይቼ ተፈወስኩ አለች። ዓለሙ ይሰራላችኋል። ለዚህ ነው ነቢይ ሳሚ የለም ብለህ ከቸርች መቅረት የለብም። ጌታም ያዝንባል። ብዙ ጊዜ ነው የምናገረው። እኔ እንደውም እኔ ሳልኖር በር ድረስ ሰው ሞልቶ ባይ በጣም ነው ደስ እውነት የኔ ደስታ እሱ። ለምን ቤተ ክርስቲያን ነች፣ በሰው ላይ የተመሰረተ አይደል። እየሰማችሁ ነው። እንደውም እኔ ጠብቃችሁ የምትኖሩ ሰዎች ታበሳችሁኛላችሁ፣ አታስደስቱኝ። እውነቴን ነው የምነግራችሁ። የሚገርመው ጠበቀው ይላል እግዚአብሔር በነብይ አማካኝነት እስራኤልን ከግብፅ አወጣው። በነብይ በኩል ተንከባከበው። አሜን። አየ እንክብካቤ ያለው ራሱ የነቢያት አኖይንቲንግ በራሱ እየሰማች እኔ አይደለሁም ከዛው በነብይ እጅ ምን አለ ተንከባከበው። ያኛው መጽሐፍ ምን አለው ጠበቀ። እና ይጠቅማቸዋል። ግዴላችሁ ነቢያትን ሁልጊዜ የሚመጡ ሰዎች እመንን ከጀርባቸው ኤልዛቤል ስፒሪት ማኒፌስት አድርገዋል። ሁልጊዜ ነብይ የሚቃወሙ ሰዎች የጀዛቤል መንፈስ በጀርባቸው አለ፣ አይታዩም። ሰምታችሁኛል? ሁልጊዜ ነቢያትን የሚቃወሙ ሁልጊዜ ነቢያትን የሚሰብኩ ሰዎች አይታዩም። ላንተ አይገባህም። የሚገርም መንፈሳዊ ነው ልትለው ትችላለህ። ጀዛቤል ግን ከጀርባ አለች፣ አትታይም። እሷ አይሆንም አስገደለች ይችላል እንጂ ገደለች ይችላል። አንዳንድ ሰዎች የምዕመኑን አይምሮ ይይዙና እነሱ ይሉ ምዕመኑ ዘመኑን ሙሉ እነሱ በሰጡት ትምህርት ነብይ እንዳይቀበል ተደርጎ ፈውሱ ተይዞ እየሰማችሁ ነው። ፓስተር ሰጠን ብለህ እንደምታምነው ሁሉ ነብይ ተሰጥቷቸው ይሰማል ማወራው የዘመኑ ነቢያት ይላል ይወጣል። ሰዎች ግን ታመው ፈውሷቸው አያውቁም። ከነበሽታቸው ነው የሚሄዱት። ልክ አይደለም። አስተካክሉ በደንብ እየሰማችሁኝ ነው። እናንተ እኮ መንፈሳዊ ነገር መመርመር ትችላላችሁ አይደል? ይሰማል ማወራው። አሁን እቺ ሴት ብዙ አመት ታስራለች። እዚህ ስትፈወስ ግን ለምን ሄድሻሉኝ አለች። ሴትዮዋ አሁን እርግጠኛ ነኝ ጌታ ረድቷት እንጂ ጠንቋይ ቤት ብትሄድ የት ሄድሽ ይሏታል ይላሉ። እውነቴን ነው ይላሉ ወይ? አይ ይሄ አጋንንት አይደለም ታዲያ የት ሄድክ የሚባል እስኪ ሌላ ቸርች ሄድክ ያልኩት እዚህ በመልጁን የሚያሰጥተዋል ብሎጌ ለምን ሄድክ ያልኩት ሰው አለ። መካነ ኢየሱስ ለምን ሄዳችሁ ብያለሁ አይባልም። ይሄ ነውር ነው።